ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ይህ ማዕደ ዜና ነው ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ ተመልካቾቻችን አሁን አንድ አጫጭር መረጃዎችን ይዤላችሁ ቀርቤያለሁ ከሁሉም በቅድሚያ ለሙስሊም ወንድምህቶቻችን እናት አባቶቻችን እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ በያላችሁበት በዓሉ የሰላም የጤና የበረከት እንዲሆንላችሁ ልባዊ ምኞታችንን እንገልጻለን ይህን ካልኩ ዘንዳ ተመልካቾቻችን አድማጮቻችን አሁን አንዳንድ መረጃዎችን ነው ባጭሩ ማቀርብላችሁ በቅድሚያ የመንግስት መገናኛ ብዙሃን በዛሬው ዕለት እንደ ሶስተኛ ቀን የአየር ሰዓታቸውንና ቦታቸውን በብርቱካን ጉዳይ አጣበውት ይገኛሉ በጣም በሚገርም ሁኔታ የቀሩ ባለስልጣናት ሁሉ በዛሬው ዕለት መግለጫ እንዲሰጡ ተደርገው ዛሬም ሚዲያዎቻቸው ብርቱካን ሲሉ ነው የከረሙትና ይህን ሲያደርጉ ስንሰማቸው ልክ በኦሮሚያ ክልል በዩኒቨርሲቲዎች ምንም ነገር የማይፈጸም አይነት ነገር አስመስለው ያቀርቡት ነው እንዴት አንዲት ሴት ተደፈረች በፍጹም በእኛ ግዛት ይሄ አይደረግም የሚሉ ነው የሚመስለው በቃ ወንጀል የማይሰራበት አካባቢና አገር ያለን ነው ያስመስሉት እና ሾርት ሚሞሪ እኮ አይደለም አሁን ራሱ ምን እየተሰራ እንደሆነ እናውቃለን አረ ተውትኛ ይቅርብን ሽመልስ አብዲሳ አዛ ክልል ውስጥ እኮ የተሰራውን በደል እንደሚከተለው ነበር የነገረው ባለፉት ዓመታት በክልላችን ውስጥ ሴቶች ብቻ አይደለም ወንዶች በሸኔ ተደፍረዋል ሰው ተፈናቅሏል ተገሏል ሽማግሌዎች አባገዳዎች ህፃናት ተጨፍጭፈዋል ያለፈው 4 ዓመት ይሄንን ያደረገው ይሄን ጥርሱን የነቀለበት አንዱ ሙያው ጸጥታይልን ማጥቃት ሳይሆን ንጹሃንን ማጥቃት በቃ ይሄው ነው እንኳን ሴቶች ወንዶች የሚደፈሩበት ክልል ነው የተባለው እናንተ ሸኔ ያላችሁ ሐሳቡ ሌላው ደግሞ በገለልተኛ ምርመራ እነማን እንደሆኑ እየነገራችሁ ነው ተጣብሮ የሚሰራው ኮሬድ የገኛ የሚባል ኃይል እንዳለ እየተነገረ ነው ስለዚህ አሁን የምትሟገቱት ምን ይያላችሁ ነው ንጹህ ነን ቅዱስ ነን ይያላችሁ ነው በትነግሩ አልበዛም ወይ ምን ፈልጋችሁ ነው ትናንት እንዳልኩት ሌላው እውነት አለማደብስብስ በጣም የሚያሳዝን ነገር ነው እየሆነ ያለው ነገሩ ትናንት እንዳልኩት ነው በየግንባሮቹ ሰራዊቱ ውሃ ያለ ይገኛል እናንተ አዲስ አበባ ተቀምጣችሁ ብርቱካን ብሎ የሆነ ሆኖ በጣም ሚዲያዎቹ እጅ እንዳሉ ሳንናገር ማለፍ የለብንም በሚል ነው ተመልካቾቻችን ሌላው አሁን የደረሰን አንዳንድ መረጃ ለውስጥ አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ መስተዳድር ፕሬዝዳንት የነበሩት በቅርቡ ለህክምና በሚል ወደ ዱባይ ተጉዘው የነበሩት አቶ ጌታቸው ረዳ ወደ አሜሪካ ስለመጓዛቸው አንዳንድ መረጃዎች እየደረሱ ነው የሚገኙት በርግጥ መረጃዎችን ከሌሎች አካባቢዎች ለማጣራት ጥረት ያደረግን ቢሆንም ነገር ግን ምንጮቻችን የምናምናቸው ምንጮቻችን ይሄን ነገር እየነገሩ ነው ወደ አሜሪካ ስለማቅናታቸው ማለት ነው በርግጥ አቶ ጌታቸው ረዳ ወደ ውጭ ወጡበት በዚያው ይቀራሉ ወይስ ተመልሰው የጀመሩትን የድርጅታዊ ትግልም ሆነ ማናቸውም ትግል ይቀጥላሉ ወይስ ስደት አማራጭ እንዳያዩት ይሆን መጪው ጊዜ መልሱን ይነግረናል ይሆን ሆኖ አቶ ጌታቸው ረዳ ወደ አሜሪካ ስለመሄዳቸው አንዳንድ ምንጮች መግለጻቸውን ልንነግራችሁ እንፈልጋለን ተመልካቾቻችን ከዚህ በማስከተል ተመልካቾቻችን በዘመቻ አንድነት በ10ኛው ቀን ውሎ በአገው አዊና በሸዋ ግንባር በርካታ ተጋድሎች መደረጋቸውንና የፋኖ ኃይሎች ድል ማስመዝገባቸውን ከየስፍራዎቹ የደረሱ መረጃዎች ያመለክታሉ የዛሬውን የውጊያ ውሎ አስመልክቶ ዝርዝር መረጃዎችን ወደ በኋላ ላይ በዜና መልክ ይዘንላችሁ እንቀርባለን ምናልባት ዛሬ ቀጥታ ስርጭት ላይ ሆነ ይችላል ነገር ግን በርካታ የግንባር መረጃዎች ስለደረሱን በዜና መልክ ይዘንላችሁ ለመቅረብ እንሞክራለን ተመልካቾቻችን ሌላው ዛሬ ባህር ዳር ህዳር 11 መናፈሻ አካባቢ ከብር ሸለቆ የተመረቁ አድማ ብተና አባላት ለተወደውበት የከተማው አስተዳደር ከንቲባና የሚሻ ጽፈት ቤት ኃላፊ በህዳር 11 መናፈሻ የእንኳን ደህና መጣችሁ አቀባበል የግብዣ ፕሮግራም ተደርጎላቸው ነበር እና ግብዣው ከተጠናቀቀ በኋላ ወደ ጭፈራ ይገባል እዚህ ላይ ነው እንግዲህ ጉድ የመጣው ነው የሚሉት የመረጃው ምንጮች ጭፈራው ሲቀጥል ሞቅ ያላቸው ሲመጡ ባንዳ አለበት ዳ የሚል ጭፈራ ይቀጥላል ማለት ነው ባድማ በተና አባላቱ አዲስ በተመረቁት
በከፍተኛ ድምቀት ባንዳ አለበት ዳያሉ ሲጨፍሩ በዚህ የተናገጡት ከንቲባው ጎሹና የሚሊሻ ኃላፊው አቶ ገበያው ለማስቆም ቢሞክሩ በቀላሉ ጭፈራው ሊቆም አልቻለም። ሞቅ ብሏቸው ስለነበረ ነው የተባለው። ስለዚህም ሽጉጦችን ወደ ላይ በመተኮስ ጭፈራውን ለማስቆም መገደዳቸውን ከስፍራው የደረሰ መረጃ ያመለክታል። እንደነገርናችሁ ሰሞኑን ተመራቂዎችን ደጋግመው ሲያሳዩን የዛሬ አድማ ብተናዎች የነገ ፋኖች እያልን ነበር። ገና በምረቃ ፕሮግራማቸው ላይ ባንዳ አለበት ዳያሉ ነው በጭፈራ ያቀለጡት። ከተጨባጭ መረጃዎች የደረሰን መረጃ ነው ተመልካቾቻችን። ከዚህ በማስከተል ዋናውንና የሰዓቱን አበይት መረጃ አቀርብላችኋለሁ። እርሱም በአማራ ክልል የአማራ ብልጽግና ውስጥ ከፍተኛ ትርምስ እንደተፈጠረ በተደጋጋሚ ሲዘግብ ነበረ። ከዚያው ከታማኝ ከፍተኛ ምንጮች የመጣውን ዶክመንት እንደሚከተለው አቀርብላችኋለሁ ባጭሩ። ሰሞኑን ሁላችንም እነ ጀነራል አበባው ታደሰ የት ሄዱ ታሟል የሚሉ ነገር ነበሩ። ለካ እነ ጀነራል አበባው ታደሰም እዛው ግምገማ ላይ ኖረው ሆኗል የጠፉት ተመልካቾቻችን። የሆነ ሆኖ ጀነራል አበባው ታደሰ በዚህ ግምገማ ላይ ከመበሳጨታቸው ብዛት እንደ ትግራይ ጥለናችሁ ነው የምንወጣው እስከ ማለት የተናገሩበት ግምገማ ነው ሲደረግ የቀረመው። ከአማራ ክልል ከሁሉም ዞንና ወረዳዎች የተሰባሰቡ የብልጽግና አመራሮች ባህር ዳር ከተማ ሲመክሩ መቆየታቸው ታውቋል። ስብሰባውን የመሩት አቶ አረጋ ከበደ፣ ጀነራል አበባው ታደሰና ጀነራል መሐመድ ተሰማ ሲሆኑ ጀነራል አበባው ታደሰ መከላከያ ሰራዊቱን ያስጨረሰው የወረዳና የዞን አመራር ለፋኖ መረጃ እያቀበለ ነው። በጋራ እቅድ አውጥተን ስንንቀሳቀስ ሰራዊታችን መንገድ ላይ የሚመታው እናንተ በምትሰጡት አቅጣጫ ምክንያት ነው። ከዚህ በኋላ ግን አመራሩን አንታገስም። ይህንን በሚያደርጉ አመራሮች ላይ ቀጥታ ወታደራዊ እርምጃ እንወስዳለን ሲሉ ማስፈራሪያ ያዘለ ማሳሰቢያ መስጠታቸው ታውቋል። ጀነራል መሐመድ ተሰማ በበኩላቸው የሽንፈታችን ምክንያት እናንተ ናችሁ፣ የመጨረሻ እድል ነው የሰጠናችሁ ማለታቸው ነው የተሰማው። የወረዳ አመራሮች ወደ የመጡበት ሲመለሱ የዞንና የክልል አመራሮች ጋራ ስብሰባው እንዲቀጥል ተደርጓል። በዚሁ ስብሰባ ላይ ሁለቱ ጀነራሎችና የክልሉ ርዕሰ መስተዳድር አቶ አረጋ ከበደ ግምገማቸውን ቀጥለዋል። ይህ ስብሰባ ቀደም ካለው ጉባኤ የሚለየው አሉ ምንጮቹ ጀነራል አበባው ታደሰ ሰራዊታችን ለእናንተ ስልጣን እስከመቼ ነው የሚሞተው? አመራሮቹ በጎጥና በሰፈር ተከፋፍላችሁ ስትነታረኩ ሰራዊታችን በየቦታው እያለቀ ነው። በዚህ ከቀጠላችሁ ግን እንደ ትግራይ ጥለናችሁ ነው የምንወጣው። ያኔ ፋኖዎች መጥተው ቦታውን ይቆጣጠሩታል። በዚያን ወቅት የት እንደምትገቡ እናያለን። አሁንም አንድ እድል ሰተናችኋል። ሁልጊዜ እናንተን ማጀብ መጠበቅ ሰልችቶናል። ዛሬውኑ አጀባውን ብናነሳና ሜዳ ላይ ብንበትናችሁ ፋኖ አንድ ቀን አያሳድራችሁም። ጨው ለራስ ስትል ጣፍጥ ሲሉ በምሬት መናገራቸው ተሰምቷል። ጀነራል አበባው ታደሰ ናቸው ያሉት። አቶ አረጋ ከበደ ደግሞ የምክክር ኮሚሽኑ እንደሰጠው አይነት መግለጫ አይነት ነገር ነው የተናገሩት። ምን አለ የፖለቲካ እስረኞችን ፈተን የተናጠለ የተኩስ አቁም ብናውጅ፣ ቀጥለን ደግሞ የሀገራዊ ምክክር ኮሚሽኑን እንጠቀምበት በማለት መፍትሄ የሚመስል ሐሳብ ለመጠቆም ሞክረዋል። በዚሁ ስብሰባ ላይ በአማራ ክልል የብልጽግና ቅርንጫፍ ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይ ደግሞ መፍትሄው ነፍጥ ካነገበው አካል ጋር በግልጽ መደራደር ብቻ ነው፣ ይህ ነገር በጦርነት መቼም አይቋጭም ብለው በድፍረት እስከ መናገር ደርሰዋል። በዚህ ስብሰባ ላይ ይህንኑ ስብሰባና ግምገማ ተከትሎ የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው ትናንት እንደነገርናቸው ማለት ነው፣ የክልሉ ፖሊስ ኮሚሽን ኮሚሽነር ደስዬ ደጀን፣ የክልሉ ሚሊሻ ቢሮ ኃላፊ ሁሉም ከስልጣናቸው ተነስተዋል። ትናንትና ነግረናቸዋል። 3 ከፍተኛ ኃላፊዎች